በነቢ ሙሳ ዓለይሂ ሰላም ዘመን አላህም በጣም ያመፀ ባሪያ ነበርና አላህም ስለተቆጣበት በጅብሪል አማካኝነት ወደ ነቢ ሙሳ መልእክት አወረደ። ነቢ ሙሳንም ብሎ አላቸው፣ ሂድና ንገረው አላህ እንደተቆጣበት አስረዳው አላቸው። ሙሳ ዓለይሂ ሰላምም ከአላህ የመጣውን መርዶ ይዘው ወደዛ ሰው ቤት አመሩ። በሩን ከመሸነው ቆረቆሩና ያ ረጁል አሉት፣ እንደው ምን አይነት ወንጀል ብትሰራ ነው አላህ ከሰማይ ድረስ መልእክት ያላከብኝ አሉት። ምን አይነት ወንጀል ብትሰራ ነው አላህ እንደተቆጣብህ ነገረኝ አሉት። ሰውየው ምንም ሳይላቸው ሄደና ذهب إلى الصحراء وحيدا ብቻውን ወደ በረሃ ሄደና ስጁድ ካደረገ በኋላ ሌሊት ነው ምሽት ያ ረቢ ብሎ መጣራት ጀመረ። እንባዎቹ ከአይኑ እየረገፉ ያ ረቢ ብሎ አላህን ጠየቀ። ያ ረቢ እንደው የኔ ወንጀል በዝቶ ያንተን ረሕመት አሸንፎ ነው እንደዚህ ያስባልከኝ? ነውሬን ለሙሳ የነገርክብኝ እውነት እኔ መማራቀቱ ነው አለ። ሱብሓነላህ። ወዲያውኑ አላሁ ሱብሓነሁ ወተዓላም ጅብሪልን አወረደና ለሙሳ አስነገራቸው። ያን የአላህ ባሪያ ምረነዋል። የአላህን ረሕመት የአላህን እዝነት ስለተረዳ ብቻ ምረነዋል። ሱብሓነላህ። አላህም እንኳን አይደለም እኔ አንቺን አይደለም አላህ ፊርዓውን ቀበሐሁም አላህ ባህር ውስጥ ሰምጦ ላኢላሃ ኢላላህ ብሎ በነበረ በትክክል ምንም ነገር ሳይል አላህ ሱብሓነሁ ወተዓላ መማር ይችላል። ወሊሃዛ አሕበቲ ወዳጆቼ ሞት ያለበት ሰው ተውበት ያበዛል። ብዙ ወንጀል አለብን፣ ለተውበት ዝግጁ እንሁን። አላህ መሃሪ ነውና። وهذا وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته. سعيد بن أبي وقاص رضي الله عنه نبي محمد صلى الله عليه وسلم هو الدعاء አድርገውለት ነበር። የመጀመሪያው ቀስት ወርውሮ እንዳይስትና ወደ አላህ ዱዓ ልኮ እንዳይመለስበት ነበር። ጊዜያቶች ሂደው እርጅና መጥቶ አይነ ስውር ከሆነ በኋላ ወደ መዲና ለዚያራ መሄድ ይጀምራል። መንገድ እንደገባም የመዲና ሰዎች ሰዒድ ብን አቢ ወቃስ መንገድ መግባቱን ይሰማሉ። ከዚያ ዱዓ ለማስደረግ በየተራ የተከታተሉ መጡ። ወደ መዲና ሲገባም ሰዎች በሙሉ በየተራ የሆነ ዱዓ ማስደረግ ጀመሩ። በመሃል አንድ ልጅ መጣና የሆነ ወጣት ነገር ነው፣ ያ ዓሚ አንተ ተድዑ ሊናሲ ፈይሽፈው ፈለውላ ደዓውተ ሊነፍሲከ ለረደ አላሁ ዓለይከ በሰረክ። አጎቴ ሆይ አንተ ለሰዎች ዱዓ ታደርጋለህ፣ ይሽራሉ፣ ይሻላቸዋል። አንተ እኮ ግን ራስህን ረስተሃል። አላህን አይኔን ክፈትልኝ ብትለው እኮ አላህ ይከፍትልህ ነበር አለ። ሰዒድ ብን አቢ ወቃስም ዘወር አለና ያ ቡነይ አይ ልጄ አለው፣ እሱ ጠፍቶኝ መስሎህ ነው? ወላኪን ቀዳኡላሂ አሐቡ ኢለየ ሚን በሰሪ። ቀዳኡላህ የአላህ ውሳኔ ከኔ እይታ የበለጠ ስለሆነ ነው። ይሄ ማለት ምንድነው? አላህ የፈለገው እኔ እንዳላይ ነው። እኔ የፈለግኩት ደግሞ ነፍሴ የምትፈልገው እንዳይ ነው። የአላህን ፍላጎት ከኔ አስበልጬ ነው አላቸው ይባላል። ሱብሓነላህ። ሰሐቦች ሰለፎች ቀደርን በዚህ መልኩ ነበር የተረዱት። በዚህ መልኩ ነበር ግብረ መልስ የሚሰጡት አልሐምዱሊላህ የሚሉትና የትኛውም አህዋል ላይ ሆነሽ በየትኛውም ሲቹዌሽን ላይ ሆነን فلازم أن نقول الحمد لله رب العالمين ጌታዬ ሆይ ጥራቻ ይገባ ምስጋና ይገባ ማለት ይገባናል። وهذا وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.